ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ታህሳስ 17 ወይም ዲሴምበር 26 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። መሀል ፒያሳ ላይ እየተገነባ ያለ አፓርታማ እየፈለጉ ነው? እንግዲያውስ እኛ ሜሪት ፕሮፐርቲስ እንባላለን። በፒያሳ በ3 ዓመት ውስጥ ገንብተን በምንጨርሰው ሳይታችን ላይ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት አማራጮች ሲኖሩ 40% የባንክ ብድር አማራጭና 100% ለሚከፍሉ እውነተኛ የሆነ 30% ቅናሽ አድርገን ይዘን መጥተናል። ለተጨማሪ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 186 ብር ከ33 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 155 ብር ከ5 ሳንቲም ገዝቶ 158 ብር እየተሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ገዝቶ 154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። 1 ዩሮ በጥቁር ገበያ 219 ብር ከ56 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 180 ብር ከ44 ሳንቲም ገዝቶ 184 ብር ከ05 ሳንቲም እየተሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ገዝቶ 180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 236 ብር ከ41 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 193 ብር ከ13 ሳንቲም ገዝቶ 196 ብር ከ99 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ98 ሳንቲም ተገዝቶ 188 ብር ከ68 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 136 ብር ከ21 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 111 ብር ከ85 ሳንቲም ገዝቶ 114 ብር ከ09 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ57 ሳንቲም ገዝቶ 109 ብር ከ72 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 124 ብር ከ95 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 102 ብር ከ30 ሳንቲም ገዝቶ 104 ብር ከ35 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ገዝቶ 100 ብር ከ70 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ57 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 21 ብር ከ66 ሳንቲም ገዝቶ 22 ብር ከ10 ሳንቲም እየተሸጠ ነው። በንግድ ባንክ 21 ብር ከ04 ሳንቲም ገዝቶ 21 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 251 ብር ከ51 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 206 ብር ከ71 ሳንቲም ገዝቶ 210 ብር ከ84 ሳንቲም እየተሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ገዝቶ 202 ብር ከ35 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 606 ብር ከ59 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 494 ብር ከ46 ሳንቲም ገዝቶ 504 ብር ከ35 ሳንቲም እየተሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር ከ29 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ73 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 44 ብር ከ12 ሳንቲም ገዝቶ 45 ብር እየተሸጠ ነው። በንግድ ባንክ 41 ብር ከ28 ሳንቲም ተገዝቶ 41 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ67 ሳንቲም
እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 43 ብር ከ47 ሳንቲም ገዝቶ 44 ብር ከ34 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 484 ብር ከ51 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 262 ብር ከ79 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 494 ብር ከ24 ሳንቲም የተመነዘረ ነው። የዛሬው የጥቁር ገበያ የዕለቱ የምንዛሬ መረጃ ከባንክም እንዲሁ ይመስላል። እስከ መጨረሻው ድረስ የተከታተላችሁ ስለሆነ ከልብ የመነጨ ምስጋናችን ያቀረበን በዚያ በቃን። መልካም ጊዜ፣ መልካም ቀን።